ያኔ ወድሻለሁ ምናምን ስትለኝ የነበረው በቃ ለዚህ ነው። ደጋግሜ እንዳወራታኝ በቃ ተይኝ። ያማል እንዴ? ምን ሆነሽ ነው ቆንጆ? ስንት ነገር ብሎ ፍቅሩ እስካስገባኝ በኋላ አልፈልግሽም አለኝ። ማ የኔ ቴዲ? አዎ ገላን ታጠብ ተብሎ የሚታጠብ ልጅ የሴት ልብን ይሰብራል። የምርሽን? ምን እሱ ብቻ ሽንት ቤት እያለ እኮ ፖፖ ላይ ነው የሚጸዳዳው። ስለማን ነው የምታወሪው? ስለ ወንድሜ ነው። ከእናታችን እኮ የ3 ብር ፓኬጅ ሰርቆ እኮ ነው ቴሌግራም የሚገባው፣ ለዛውም ዳታ እያበራ እያጠፋ። ወይኔ ኮኪ፣ አሁን ይሄ እንዴት ነው የሚያስተዳድርሽ? እንደውም ልክ ልኩን ነግረሽው ጥለሽ ሂጂ። አክሽን። በቃ ተይኝ። ምን አርግ ነው የምትይ? ዝም በል። ብትችል ከዚህ በኋላ አጠገቤ እንዳትደርስ እሺ? እሱን ልነግር ብዬ ነው የመጣሁት። አመዳ ማን ነው እንደዚህ ልብ ልብ የሰጠሻ? ቤል ሩጪ አምልጪ። አንቺ ሶኬት ልቀቀኝ። ምን አባሽ ነው ያልሻት? ምን አላልኳትም። ልቀቀኝ። ኡፍ ትሽ አስበላሽኝ። በ10,000 ብር እኮ ነበር ያስያዝኩባት። ምን አንተ አሁን ወንድሜ ነህ? ምን ማለት ነው እሱ ደግሞ? በሷ ቦታ ብሆን ልትደበድብልኝ፣ ልትገልልኝ፣ እንደዚህ ክፉ ሰው ትሆናለህ ብዬ አንድም ቀን አስቤ አላውቅም። በጣም አዝናለሁ። አይጠበቅም ካንቺ ንዴ ፈስሞ አይገርመኝም አይደንቀኝም ሌላ ደረገው ምን ቢናገር ምን ቢከተፍ እንደፈለገው ለስንት ነገር ሳስብሽ ልቤ ስንቱን አልመው አይጠበቅም ካንቺ አይጠበቅም ካንቺ ንዴ ያደረኩት ነገር ልክ እንዳልሆነ ገብቶኛል። በጣም ይቅርታ። ይቅርታ። እኔ ሳይሆን የበደልካትን ጠይቅ። ከፈለግሽ አሁን ሄደህ ልጠይቃት። እግሯ ላይ ወድቀህ እሺ በቃ በጣም ይቅርታ። ተነስ በእናትህ። ይቅር ካላልሽኝ አልነሳም። እሺ በቃ አድርጌልሃለሁ። እሺ የምርሽን ነው? አዎ ኮክ፣ ቅድም ያልኩሽ ነገር ሁሉም ውሸት ነው። እሺ ሴት ሲያይ ፍዝዝ ድንዝዝ ነው የሚለው ግን ወይስ አካል የወንድሜ ጸባይ ነኝ የማውቀው። ሄድኩኝ ከ5 ደቂቃ በኋላ ምናምን ትመጫለሽ። እሺ እሺ ጥላይ በየሄድኩበት እያነፈነፍሽ ትመጫለሽ እና ደበረ። ይልቁን ለቁም ነገር ነው የመጣሁት። ካንቺ ቁም ነገር? እስኪ ልስማ። አቅሜን ላሳይ እፈልጋለሁ። በማቃጠል ነው? አልቀለድኩም። በ50 ብር ናሲዝና መጣጣል ግጠመኝ። በ100 ብር አድርጊው። ይሄው ሃይ ቤል። ሰላም ቆንጆ። ወንድሜ በቃ ክላስ ረፍዶብናል። እሺ ቻው። ቶሎ ቶሎ እንሂድ። ወይኔ 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 በስስ ጎኔ ገብታ እጥብ አርጋኝ ትሂድ። ፈጣሪ ሲጥ አርጌ እንዳልገላት ትዕግስት ውስጥ። ምን ነው ችግር አለ? የለም ሂሳብ አምጣልኝ። የታባቱ ሰራ አይደለ? አረ ከዚህ እንጥፋ ደግሞ ብታይ አንተን ይመስለኝ እንዴ። ምን ተፈጥሮ ነው? እኔ ያሳደግኩሽ አግብቼ ውጪ ሄጄ እኖራለሁ የሚል ሐሳብ እንድታስቢ ነው። እንዴት ናችሁ? አንተን ጥዬ አይቮሪ ኮስት ብቻዬን አልሄድም። እነሱ ናቸው አይደል የነገሩ? ማንስ ቢነግረኝ ለውጥ አለው? ጥቂት ሰከንድ ብትታገሰኝ ትልቅ ጥፋት እንኳን ብታጠፋ አንድም ቀን መታትም አታውቀው ላይ እጅን ባላነሳ ነበር። ለማስተባበል እንዳትሞክሪ። ማነው አግብቶ የሚወስድሽ? ስለማግባት ነው የምታወራው? ብታውቂ አንጎ ስኮላርሺፕ ድል ለማግኘት እየሞከርኩ ነው። ብታውቂ አንጎ ይዤ የመጣውን የተማሪዎች ገንዘብ እንደንም ድጋፍ ለማግኘት እየሞከርኩ ነው። ብታውቂ $1000 ገንዘብ ድጋፍ ለማግኘት እየሞከርኩ ነው። በዩኒቨርሲቲ የመጀመሪያ ዲግሪ ለምንከታተል የመጣውን እድል ለመጠቀም እየሞከርኩ ነው። በጣም ይቅርታ።
ምዝገባው ሰኞ ይጠናቀቃል። በጣም ይቅርታ ቢል እንዴት ነው መመስገን የሚቻለው? ባዮኔ ሊንክ አለ። ሀይ የሳም ብቸኛ አያት ነኝ። ኧረ ዝም በላት። ቤተሰቦቼ የዋህ ስለሆኑ ከኮባ ስር አንስተው ያሳድጓት ልጅ ናት። አንተ ዝም በል። ደግሞ እኔ ስመጣ ነው እንደምትሄደው። ባይሆን ቆንጆ ምሳ እሰራልሃለሁ፣ ገብተህ በልተህ ትሄዳለህ። አረ ይቅርብህ። መስተፋቅሯን ጠብ አድርጋ እንደ ውሻ ስርስሯ እንድትል ነው የምታረግ። አመሰግናለሁ። ባይሆን ሌላ ቀን እመጣለሁ። የታባሽ እሰራልሃለሁ። እሺ ወይኔ እኔን መነጽሬን አምጪልኝ። ቶሎ በይ ቶሎ በይ ቶሎ በይ። ምን ሆነህ ነው? ጠንጋራነቱ እንዳታይበት ነው። እንዴት ነው የምታበሪው የኔ ፀሐይ? አንተ ሙሽጥ ውስጥ ጣርገ ጸጉርህን ላክ ስትባል እምቢ ብለህ ይኸው ቅማሏ ቡጥ ቡጥ እያለች ቅንድብ ውስጥ አልገባ ነው። ልክሱ አይደል እንዴ በዚህ እድሜ ቅማል? ቸርዝም በይ ደግሞ ረስቼው ካልሲዎችን አልጋ ስራ አጎረ። ይኸው ዝንቦቹ ሞቶልሃል። በልግባና ሬሳን ሰብስብ። ተባ ወይኔ ግድሻል። ወይኔ ሽሮ በጣም ከመብላቱ የተነሳ መታ ብታደርጉት ቡን ነው የሚለው። አንቺ ልጅ ግን ተይ መጨረሻሽ አያምርም። የሚጥር ከሆነ እኮ ግን አብራችሁ ትለወጣላችሁ። በኬክ ያደግኩ ልጅ ቆልቆሎ እርጄ ዳገት ለውጣ ነው አላረገውም። ቆይ ግን መቼ ነው እናንተ ቤት ስሊፕ ኦቨር የምንመጣው? ለምን ዛሬ አናድርም? እንደውም እያወራን አድረን አይሻልም? አይ ዛሬ አይሆንም። ዳግ ቤት ሚቲንግ አለበት። ሌላ ቀን እናድርገው። በቃ እሺ፣ ሌላ ቀን እንመጣለን። ወይኔ ትልሽ ስልኳን ከርስታው ሄዳለች። ሀብታም ምን ቀልብ አለው? በእኔ እንስጣት። ምንድነው? ምን ተፈጥሮ ነው? ዘው ብላ የሱ ቤት ትገባለች እንዴ? እቺ ሴት ሌባ እንዴ! ይሄ እነሱ ቤት አይደለም እንዴ? 7 ዘር ወደ ኋላ ቢቆጠር እንደዚህ አይነት ቤት የኖረ ዘመድ እንኳን የላትም። ለዛ ወፍጮ ቤት ሽሮ እየፈጨ ለሚውለው ወንድምሽ ስል ምሬሻለሁ። አያቴ ምን ትላለች መሰለሽ? ማንነት ሲበርደው ድሪቶ ለበሰ። የጊዜ ጉዳይ እንጂ ድሪቶ መለቁ አይቀርም ነበር። እኛ ደሃሙም ሀብታም ጓደኞችሽ ነን እንጂ ስልክሽን እኛ ቤት እንሂድ።